ምን አይነት አራሽ ባል ነው? እስቲ ምንድነው የሚዋጣል? እኔ ከሁሉም ደግሞ የሚገርመኝ ይቻ ለክላኪ መቅደስ የምትባል ጋዜጠኛ ነው። እነዚህ የምታያቸው ሰዎች በዚህ ሳምንት የመገብኳቸው ሰዎች ባሌ በክትፎ ነው ያረሰኝ ስትል ተናግራለች። እንግዲህ ከሰሞኑ እዚህ ማህበራዊ ሚዲያ ላይ ማለት ነው በጣም መነጋገሪያ ሆነው ነበር እነዚህ ጥንዶች። ታዲያ በዛሬው ዕለት አባይ ቲቪ ላይ ቀርባ ማለት ነው ባሌ በክትፎ ነው ያረሰኝ፣ እጅግ የሚገርም ባል ነው ያለኝ፣ እንደሱ አይነት ባል ዓለም ላይ አለ ብዬ አላስብም፣ በጣም ነው ሚንከባከበኝ ስትል ተናግራለች። ይዛም እንግዲህ ባሌ ለኔ በጣም ልዩ ሰው ነው ስትል ተናግራለች። ታዲያ ይህ አነጋገሯ ማለት ነው አሁን ላይ ብዙዎችን ፈገግ ያስባለ ሲሆን እንዲሁም ደግሞ የእውነተኛ ፍቅር ባሌ በክትፎ ነው ያረሰኝ ስትል ተናግራለች። እንግዲህ ከሰሞኑ እዚህ ማህበራዊ ሚዲያ ላይ ማለት ነው በጣም መነጋገሪያ ሆነው ነበር እነዚህ ጥንዶች። ታዲያ በዛሬው ዕለት አባይ ቲቪ ላይ ቀርባ ማለት ነው ባሌ በክትፎ ነው ያረሰኝ፣ እጅግ የሚገርም ባል ነው ያለኝ፣ እንደሱ አይነት ባል ዓለም ላይ አለ ብዬ አላስብም፣ በጣም ነው ሚንከባከበኝ ስትል ተናግራለች። ይዛም እንግዲህ ባሌ ለኔ በጣም ልዩ ሰው ነው ስትል ተናግራለች። ታዲያ ይህ አነጋገሯ ማለት ነው አሁን ላይ ብዙዎችን ፈገግ ያስባለ ሲሆን እንዲሁም ደግሞ የእውነተኛ ፍቅር ተምሳሌት የትዳር መገለጫም ጭምር ናቸው እነዚህ ጥንዶች ያሉ ይገኛሉ። እንግዲህ የኢትዮጵያ ወንዶች ሚስቶቻቸው ከወለዱ በኋላ በክትፎ ማረስ ምን ያህል ጥቅም እንዳለ ወይም ደግሞ ምን ያህል የፍቅር ኢንቨስትመንት እንደሆነ ተረዱ የሚል ስሜትን ያንጸባረቀ ነበር። ሰፋ ያለ ቆይታ አድርገዋል። ብዙዎች እነዚህ ሰዎች ለማፋታት ብዙ ጥረት አድርገው ነበር። የተሳካ አይመስለኝም። ወልጄ አልኩም ቤተሰብ በክትፎ ነው የሚያረሰኝ። በአራስነቷ እንዴት ዳቦ ይከለክላታል ተብሎ በብዙዎች ዘንድ ሲወቀስ የነበረው ይህ ሰው በሚስቱ ግን መሞካሸትን ማግኘት ችሏል። በአራስነት ጊዜዋ በክትፎ እንዳረሳት እንግዲህ በመቅዲ ሾው ላይ ቀርባ ተናግራለች። ከአንድም ሁለት ጊዜ በወለድኩ ሰዓት ቤተሰቦቼ ጋር ሳይሆን የሄድኩት እሱ ነው ክትፎ እየሰራ ያረሰኝ። እሱ ባይኖር ኖሮ ለእኔ አራስነት በጣም ከባድ ነበር የሚሆንብኝም ስትል ፍቅሯን ገልጻለች። ዳቦ የከለከለበትን ቪዲዮ ወይስ አሁን የፍቅራቸውን መግለጫ የትኛው እውነት ይመስላቸዋል? ሁለቱንም ልጆቼን ስወልድ ባለቤቴ ያረሰኝ በክትፎ ነው አለች። ባለፈው ሳምንት ስታስለ ሰላም ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ ነው ያለው? እግዚአብሔር ይመስገን። እንግዲህ ዛሬ አነጋጋሪ የሆነው ሁለቱ ጥንዶች ማለት ነው ለኑሮውና ለሳህኑ ሰቢ ይሄን ኩላ እንዴት ትበያለሽ ወይ ስራ ወጥተሽ ገዢ በማለት አነጋጋሪ ሆነው ነበር። ዛሬ ላይ እንግዲህ አባይ ቲቪ ላይ ወጣ መልስ ሰጥታለች ማለት ነው። መልሱ ደግሞ ምንድነው? ብዙዎቹ ያላሳመነው ብዙዎቹን አነጋጋሪ እንደሆነ ቀጥሏል ማለት ነው። ባሌ በክትፎ ነው የሚያረሰኝ፣ እንደዚህ እንዳላችሁት አይደለም፣ ባሌ በጣም ጥሩ ሰው ነው ብላ ነው ማለት ነው። እስከ መጨረሻው እኔ የሆነ እንመለስ። እንደው ለህዝቡ ሞራል እንኳን ስትይ ከክትፎ ምን አለ ወደ አጥሚት ብትቀይር ነው ወይስ እንደው ሾርት የሚሞራም ናቸው ምንም ነገር አያመጡም ብለሽ አስበሽ ነው? እኔ ከሁሉም ደግሞ የሚገርመኝ ይቻ ለክላኪ መቅደስ የምትባል ጋዜጠኛ ነች። አሁን ይሄ የሴትን ልጅ ክብር የሌለው ባለቤቱን እንደው በአደባባይ ያዋረደ እንደው ለማህበረሰቡ ምን አይነት ጥቅም ይሰጣል ተብሎ ነው እዚህ ፖድካስት ላይ የቀረበው ነው? ወይስ እናንተም ሴትን ልጅ ብታንቋሽሹ እንዲህ አይነት ክብር ይሰጣችኋል ለማለት ፈልገሽ ነው? በዚህ አጋጣሚ በአንቺም በጣም አፍሬብሻለሁ። በተለይ ደግሞ እኛ ኢትዮጵያኖች እንደው ከፈሰሰ ሰው ጋር የምንፈስ እንደው ካለቀሰ ሰው ጋር የምናለቅስ እንደው በቃ የቦይ ውሃ ሆነ መቅረታችን ግን በጣም ያሳዝነኛልና ይሄ ቪዲዮ በጣም አስተማሪ ቪዲዮ እንደሆነ ይሰማኛል። ሁሉም ሰው ለጥቅሙ ለፍራንኩ ብሎ እዚህ ፕላትፎርም በላይ መጥቶ እንደሚሸውደን እኛም ደግሞ በጣም ጅል ህዝቦች ማህበረሰቦች እንደሆነ ትልቅ ማሳያ ስለሆነ ይሄ ለሁላችንም ትምህርት ይሆናል ብዬ አስባለሁ። እስቲ እናንተ ይሄን ቪዲዮ ካያችሁ በኋላ ግን ምን አይነት ሀሳብ ተሰማችሁ? እንዲያሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በድጋሚ ግን መቅደስ ደበሳይ በጣም አሳፋሪ ሰው ነሽ። ሴክሽን ላይ አስቀምጡልኝ። በድጋሚ ግን መቅደስ ደበሳይ በጣም አሳፋሪ ሰው ነሽ። አይ ቲንክ እነዚህ የምታያቸው ሰዎች በዚህ ሳምንት የመገብኳቸው ሰዎች ናቸው እና ለሁሉም አመስግኑልኝ የሀሳብ የፈረስ ስለነበሩ። ለማንኛውም ሼር እያደረጋችሁ አድርሷቸው። ምስጋናዬን እወዳቸዋለሁ። ቻው። ጨላ ያሳውራችሁ የደነቆራችሁ በጣም ከጥቂቶች በስተቀር የተግማማችሁ ናችሁ። ካፕል ኮንቴንቶች ይቅርታ አድርጉልኝ ስለንግግሬ። ስለነዚህ ልጆች በጣም ብዙ ሰው ሰርቶባቸዋል። በጣም ብዙ ሰው ግን እኔ ቪዲዮ ሳየው በተለይ ውስጤን እየፈተነኝ በቃ የሚተናነቀኝ ነው ያየሁት። በጣም በዚህ ውስጥ ያሉ ደግሞ ሴቶች ምን ሊያስቡ እንደሚችሉ ምን ሊሰማቸው እንደሚችል ማየት በጣም ከባድ ነው። አንተ ምናልባት ፕራንክ አሁን ያላችሁን መጀመሪያ ግን ወይ የውስጥህን የተናገርከው
ከዛ በኋላ የእሷ ለቅሶን አየኸው እና ቪዲዮ መጨረሻ ላይ ስታዩት አሪፍ ነገር ይዞላችሁ የመጣ መሰላችሁ። እቺን ብንለቃት አሪፍ ቪዲዮ ታመጣለች፣ ላይክ እና ፎሎ ይሰበስባል ብላችሁ አሰባችሁ። ጨላውን አስቀደማችሁ። የሰውን አስተሳሰብ የሰው የሚያመጣውን ለሴቶች ላይ የሚያመጣው አስቀደማችሁ። የሰውን አስተሳሰብ የሰው የሚያመጣውን ለሴቶች ላይ የሚያመጣውን የሞራል ጥያቄ ግን አላሰባችሁበት። በተለይ በእንደዚህ አይነት ካምፕ ላይ የሚሰሩ አብዛኞቻችሁ በጣም ቀፋፊ ነው የሚሰሩ፣ በጣም ከጥቂቶቹ በስተቀር ሴቶችን በዚህ ደረጃ አወርዳችሁ መስራት፣ የሴት ልጅ እንግልት በዚህ ደረጃ የሴት ልጅ ስታለቅስ ማሳየት በጣም አስቀያሚ። በጣም ከዚህ በፊትም እንግዲህ ሰርቻለሁ በካፕሎች ላይ በቃ የምትሰሩትን ከውጭ የምትኮርጁትን አብዛኛውን ኮርጃችሁ የምትሰሩት ግን ከውጭ ስትኮርጁ አሪፍ ለምን አትኮርጁ? ፈን የሚያደርግ በፈንም አድርጎ እኮ ብዙ ፎሎወር ታገኛላችሁ። ጨላውንም በዛ ተሰበስባላችሁ። ለምን በእንደዚህ አይነት ደረጃ ሰውን የሚያስደብር ነገር? የኢትዮጵያ ኑሮ እኮ ነገራችሁትም ማሳያችሁትም የሚታወቅ አብዛኛው በእንደዚህ አይነት ነገር ውስጥ እንደሚኖሩ ያስታውቃል። ግን መንገሩ በእንደዚህ አይነት ደረጃ አያስፈልግም። ሴቶችን ዝቅ አድርጎ የማሳየት ሁኔታዎች ነው አሁን እያየሁ ያለሁት። በተለይ በእንደዚህ አይነት ደረጃ አሪፍ ሚስቶች ደግሞ ከበስተጀርባ አብዛኛው ካፕሎች ጥሩ ብለን የምናስባቸው ካፕሎች ከበስተጀርባችሁ እንደው የውስጣችሁን የቤታችሁን እያወጣ የሚያሳየን ቪዲዮ ቢኖር ኖሮ በጣም ጥሩ ነበር። እዚህ ላይ እንደምታሳዩንም አይደለም አብዛኛዎቻችሁ እናውቃለን። ግን በቃ ካፕል ኮንቴንት ለእኛ ሀገር አይሄድም። አትችሉበትም። አስጠሊታዎች ናቸው። አትችሉበትም። ቀነጫጭቤ ማሳያችሁ ነው የምታዩት። የተቀነጫጨበ ነው። እስቲ ምንድን ማልቀሳቸው የሚሰጣችሁ ደስታ። ላይክ ታደርጋላችሁ። ደግሞ ላይክ የሚያደርገው ሰው የሚገርመኝ ላይክ የሚያደርግላችሁ ፎሎ የሚያደርጋችሁ ምናምን ሰው በጣም ይገርመኛል። የእናንተ አይነት አስተሳሰብ ያለው ሰው ነው። በጣም የሚያሳዝነው። ስለዚህ ቪዲዮ ወደድንም ጠላንም በግድ ይንሸራሸራልና እናየዋለን። አስተያየት አንሰጥም ብንልም የወላጅነት ስሜት አያስቀምጠንም እና እንደው ትንሽ ነገር ልበላችሁ ብዬ ነው የመጣሁት። ድሮም እየጮኸን ነው። እንደዚህ እድገታቸውን ያልጨረሱ ባሎች እያገባችሁ አንድ ራሳችሁ ተቃጥላችሁ ትሞታላችሁ፣ ሁለት ቤተሰብ ታበላሻላችሁ፣ የምታፈሯቸውን ልጆች ዜሮ ትከታላችሁ፣ ከዛም አልፎ አገር ታበላሻላችሁ ብለን የምንለው ለዚህ እንደ ወላጅ የሚሰማኝ ስሜት ብቻ ልናገር ነው የመጣሁት። ስለ እውነት ይሄ ነገር ፕራንክ ከሆነ ያደረገው እሱ ብቻ እሷ ሳታውቅ ከሆነ በጣም ነው የሚያሳዝነው። ስለ እውነት እቺ ሴት ሞራሏ ራሱ ከዚህ ሰውዬ ጋር ቀጥሎ የመኖር ሞራሏ ራሱ የሴትነት ክብሯ ራሱ ምን እንደሚላት አላውቅም። ፍርዱን ለእሷ ትቼዋለሁ። ትዳር ውስጥ ያለችው በራሷ ሰዎች ማለት ነው። እሷም ግን እያወቀች ከሆነ ይሄ ፕራንክ እየተሰራውና ብዙ ቪዲዮቸው ብዙ ኢንጌጅመንት እንዲኖረውና ራሳቸውን ፕሮሞት ለማድረግ ከሆነ የተደረገው ግን ይሄ ጉዳይ የነሱ ብቻ ሳይሆን የኛ የብዙ ሴቶችንም ህይወት ስለሚመለከት በጣም ነው ማዝ ነው። ምክንያቱም ሁሏም ሴት ይሄ ነገር ሊቆረቁራት ይገባል ብዬ አስባለሁ። ስንት ነብሰ ጡር የደረሱ እናቶች አሉ፣ ነገ ሚዳሩ አሉ፣ ሊያገቡ ያሉ አሉ። ስለዚህ ምን አይነት ነገር ጭንቅላታቸውን ላይ እንደሚሳል መገመት አያቅትም እላለሁ። እውነት ይሄን እሷ አውቃ ከሆነ የስንት ሴት ልጅ ክብር እንደነኩ ማሰብ አያቅታቸው። እኔ ወደ ወላጆች መምጣት ነው የምፈልገው። ይሄንን ልጅ የወለዱ ወላጆች እንዴት አይነት እድገት እንዳደገ ሳስበው ራሱ በጣም ነው ማዝነው። ስለ እውነት ነው ብላችሁ በእርግጥ ወላጅ ልጆቹን ለፍቶ ጥሩ እንዲሆንለት አድርጎ ነው የሚያሳድገው። አሁንም ግን ተጠያቂዎች እኛ ወላጆች ነን። ወላጆች አንድ ነገር ልንገራችሁ፣ ወንድ ልጆች እናቶች ከሆናችሁ እናትና አባት ከሆናችሁ ወንድ ልጆቻችሁን ሴት ልጅ እንዴት እንደምትከበር እያሳያችሁ ሮል ሞዴል እየሆናችሁ ልጆቻችሁን ማሳደግ ይጠበቅባችኋል። ወንድ ልጅ ምን እንደሆነ ማስተማር፣ ማሳየት፣ መምከር፣ መንገር ይጠበቅባችኋል። የሴት ልጅ ወላጆች ደግሞ ሴት ልጅ ወርሷን እንድታቅ ማድረግ አለባችሁ። ሴት ልጅ እች አይደለችም።
ሴት ልጅ እንዴት እንደምትከበር እንዴት እንደምትያዝ መታወቅ አለበት። ይሄንንም እያሳያችሁ ወይንም ደግሞ እያስተማራችሁ ሴት ልጅ ወርሷን እንድታቅ እንደዚህ አይነት ወንድ ልጆች ጋር እንዳትወድቅ ማድረግ መቻል አለባችሁ። ይሄ የኛ የወላጆች ሪስፖንሲቢሊቲ ነው። ወንድም ሴትም ልጆች ስንወልድ ሁለቱንም እንዴት መሆን እንዳለባቸው ማሳየት አለብን። ካለበለዚያ እንደዚህ አይነት ሞራላቸው የወደቀ ትውልዶች እያፈራን ነው የምንሄደው። እኔ በእሷ ቦታ ሆኜ ይሄንን ሳስበው ነገ ምግብ አቅርቦ ለመብላት ሊያውም ዳቦ አቅርቦ ሲጀመር ይሄ ልጅ ኢመቹር መሆኑን የምታውቁት ነጮች እኮ ብሎ ኤግዛምፕል ይሰጣል። እች ልጅ አይደለም ወልዳ እኮ ነው ዳቦ እየበላች ያለችው። በጤነኛ ቀን ከእርግዝና በፊት ወይ እርግዝና ላይ የትኛውን አበላል አብልቷት ነው? የትኛውን ጤነኛ አኗኗር ኖራ ነው እንደዚህ አይነት ጥያቄ ውስጥ የምትወድቅ? ስንቶቻችሁ ይህ ነገር እንደተሰማችሁ አላውቅም። ፈረንጅ እኮ ብሎ ኤግዛምፕል የሚሰጥ ማለት ነው አኗኗራችንን ያውቀዋል እንዴ? ምን አይነት ምግብ እኛ እንደምንመገብና እነሱ ምን አይነት ምግብ እንደሚመገቡ ያውቀዋል እንዴ? ፈረንጆች ለምንድን ነው በ3 ቀን እንደሚነሱ ያውቀዋል እንዴ? ስንቶቻችሁ ይሄ እንዳንገበገባችሁ ባላውቅም እንደ ቀላል ነገር እንዳታዩት። የእነሱ ጥፋት የእነሱ ነው። እሷም አላውቅም። እኔ ብዙ ስለነሱ ታሪክ ውስጥ መግባትም አልፈልግም። ነገር ግን ያላገባችሁ እህቶች ካላችሁ እድገቱን የጨረሰና ቤተሰቡ አስተካክሎ እያሳደገው ልጅ ወንድ ልጅ እንድታገቡ እነግራችኋለሁ። አንዳንዴ ምለው ላይ ይጠፋል። ወላጆች ግን ሪስፖንሲቢሊቲው በሙሉ እኛ ላይ ነው እና የሚወድቀው አግብቶ ልጅ ማፍራት ሳይሆን የምንወልዳቸው ልጆች ሪስፖንሲቢሊቲያቸውን ምን አይነት ሰዎች መሆን እንዳለባቸው እያሳያችሁ አሳድጓቸው። እንደዚህ አይነት ትውልድ አናፍራ። የምንጠየቀው አሁንም እንግዲህ ውድ ቤተሰቦቼ እንዳያችሁት ነው ማለት ነው። እኔ የምለው 100% ባልና ሚስት ወይንም ፍቅረኛም ፕራንክ ባይደራረጉ መልካም ነው እላለሁ። ምክንያቱም ፕራንክ ወንድሜ እንዳለው ለእኛ ሳይሆን እኛ አንችልበትም፣ እውነቱን ነው አንችልበትም እኛ ልጆች ማለት ነው። አንደኛ መገማመት ይመጣል፣ ሁለተኛ መናናቅ ይመጣል። ባልና ሚስት ደግሞ ፍቅርም ሆነ ቤታችን ሰላም ኖሮን እንትን ስንከባበር ነው። እሱ እኔን ሲያከብረኝ ነው፣ እኔ ባለቤቴን ሳከብረው ነው። ስለዚህ በፕራንክ ምክንያት ማለት ነው ብዙ ልጆች ህይወታቸውን እያጡ ነው፣ ትዳራቸው እየተበላሸ ነው፣ ኑሯቸው እየተበተነ ነው፣ ትዳራቸው እየተበተነ ነው። ለምሳሌ አሁን እንውሰድና አብርሽና ሩታ በጣም የሚያስቀና ፍቅር ነበራቸው። በጣም ለዓለም ተምሳሌት ይሆናሉን ብለን ያሰብናቸው ነበሩ። ሁለተኛ ነገር እንኳን ሶሻል ሚዲያ የያዘው ሰው ማንኛውም ሰው ነጋዴ ነው የሚሆንባችሁ። ገብቷችኋል አይደል? አሁን በሶሻል ሚዲያ እየተሸቀለ ስለሆነ የማንም ትዳር ማንም አያገባውም። ሰው ተከባብራችሁ ብዙ የሚሰራ ነገር አለ። በነገራችን ላይ ከሞቀ ትዳራችሁና ከሞቀ ኑሯችሁ ላይ ብርን አታስበልጡ። የሞቀ ትዳራችሁን ምረጡ ነው ብዬ። በፕራንክ ምክንያት አሁን ይች ልጅ ግማሹ ተገዳነ ይላል። የኢትዮጵያን ሕዝብ ለምን እንደዛ እያለቀሽ ዳቦ በላሽ ብሎ ያለሽ ባልሽ ዛሬ ላይ እንዴት ታቀማጥየዋለሽ ምናምን ብዙ ነገር ነው የሚመጣባቸው። ሰው ከዚህ ኩላ ክብራችንን ይዘን በቤታችን እንደዛም ከሰራም በኋላ ሶሻል ሚዲያ ላይ ባይለቀቅ ብርን አታስመርጡ። ብር ይሄ እኮ ሰይጣን ነው። ብር ይሄዳል ይመጣል እና ተሰትረን በቤታችን ገበናችንን ሸፍነን ገበናችንን ደብቀን ብንይዝ ይሻላል እንጂ ሶሻል ሚዲያ ላይ ከወጣ እናንተን በቃ ይታይ፣ እኔም እይታ ላገኝ ያም እይታ ያገኝ እንጂ ለማንም ህይወቱ ይበላሻል ብሎ እንትን የሚል የለም። እንግዲህ ባልየውም እናንተ ናችሁ ስታቀጣጠሉት የነበራችሁት በእኔ ነግዳችሁብኛል እያለ እየቀለደ ነው፣ አይታችሁታል። እና ውድ ቤተሰቦች ባልና ሚስት የሆነ ተከባብሮ ይሄ ፕራንክ የሚባል ነገር ባትደራረጉ መልካም ነው በእኔ አስተሳሰብ። በተለይ ልጅ ያላችሁ በልጆቻችሁ መካከል የሆነ ክፍተት ባትፈጥሩ። ምክንያቱም ልጆች የሚያስፈልጋቸው የእናትና የአባት ፍቅር ነው። ገባችሁ አይደል? አሁን በእንደዚህ አይነት እንደወጣ ብትለያዩ ለልጆቹ ከባድ ነው። ለእናንተ ምንም ላይመስላችሁ ይችላል። እና ክብር የሚባል ነገር አለ፣ መከባበር። ሴት ብቻ ተከበር ብዬ አላስብም። ወንዶችም ሲከበሩ፣ ሴት ባሏን ስታከብር፣ ባል ሚስቱን ሲያከብር በጣም የተመረጠና የተሻለ ብዬ የማስበው እና ውድ ቤተሰቦች የዛሬ ቪዲዮ ይሄን ይመስላል። ከወደዳችሁ ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱን።
እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። እኛም በስደት ያለ ነው በሰላም ለሀገራችን ያብቃን። ሰርተን የምንደሰት የምንቀየር በሀገራችን ደግሞ ሀገራችን ሰላም አድርጎ የምንደሰትበት ዘመን ያንጣልን ነው የምለው። አሁን ላይ ሀገራችን በጣም የሚያስጠላና እንትን የሚል ነው። ግን እግዚአብሔር እሱ የሚሳነው ነገር የለምና ሁሉም ሰላምም ያለው ሁሉም ነገር ያለው እሱ እጅ ላይ ስለሆነ ፈጣሪ ሁላቸው ሙስሊሞች በዱዓ ክርስቲያኖች በጸሎት እንበርታ ነው የምለው። ወዳችኋለሁ። ስለምታበረታቱኝም እጅግ አድርጌ አመሰግናለሁ። የኔ ውድ ቤተሰቦች